ሰላም ውድ ተመልካቾቼ ወደ ቻናሉ እንኳን በደህና መጣችሁ እያልኩኝ ዛሬም በጣም አስፈላጊ በሆነ ርዕስ ላይ መጥቻለሁ። የዛሬ ርዕሳችንም የሚሆነው እንዴት በሰዎች ተወዳጅ መሆን እንችላለን። ሁላችንም በህይወታችን ውስጥ በዙሪያችን ባሉ ሰዎች ተወዳጅ መሆን እንፈልጋለን። በስራ ቦታ፣ በቤተሰብ ውስጥ፣ ከጓደኞች ጋር አልፎ ተርፎም ከማናውቃቸው ሰዎች ጋር። ነገር ግን ተወዳጅነት ማለት ሁሉንም ሰው ማስደሰት ማለት አይደለም። ተወዳጅነት ማለት ማንነታችንን ጠብቀን ከሌሎች ጋር ጤናማ ግንኙነት መፍጠር ነው። በዚህ ቪዲዮ ውስጥ በሳይኮሎጂ ጥናቶችና በማህበራዊ ክህሎት ባለሙያዎች ላይ የተመሰረቱ 12 ወርቃማ ምክሮችን እነግራችኋለሁ። እነዚህን ምክሮች በተግባር ስትጠቀሙ ግንኙነታችሁ እንዴት እንደሚለወጥ በራሳችሁ ታያላችሁ። እንግዲያውስ ወደ ምክሮቹ እንግባ። ምክር ቁጥር 1፣ በመጀመሪያ ራስህን ውደድ። አዎ፣ ይህ ክሊሽ ሊመስል ይችላል፣ ነገር ግን እጅግ አስፈላጊው ነገር ነው። ሌሎች ሊወዱህ የሚችሉት አንተ ራስህን ስትወድ ነው። ራስህን ካልተቀበልክ፣ ድክመቶችህን ካልተረዳህ እና ማንነትህን ካላከበርክ ሌሎችም እንዲሁ ያደርጋሉ። ሳይኮሎጂስቶች እንደሚሉት ከሆነ ሰዎች በራሳቸው የሚተማመኑ ሰዎችን ይወዳሉ። ምክንያቱም ይህ በራስ መተማመን ወደ ሌሎች ስለሚተላለፍ ነው። ምክር ቁጥር 2፣ ትክክለኛ አመለካከት ይኖርህ። ተወዳጅ ሰዎች ብዙውን ጊዜ አዎንታዊ አመለካከት አላቸው። ይህ ማለት ግን ሁልጊዜ ደስተኛ ሆን ማለት አይደለም። ነገር ግን በህይወትህ ውስጥ ጥሩውን ነገር ማየት መቻል አለብህ። አሉታዊ አመለካከት ያላቸው ሰዎች ኃይልን ይቀንሳሉ፣ አዎንታዊ አመለካከት ያላቸው ሰዎች ደግሞ ኃይልን ይጨምራሉ ይባላል። ምክር ቁጥር 3፣ ፍርድ መስጠትን አቁም። ሰዎችን በፍጥነት አትፍረድባቸው። አንድን ሰው ስትገናኘው ቀድሞ የተፈጠረ አስተያየት ይዘህ አትቅረበው። ይልቁንስ ክፍት አእምሮ ይዘህ ቅረበው። ሁሉም ሰው ሊነግርህ የሚገባ ታሪክ አለው። ሁሉም ሰው ሊያስተምርህ የሚችለው ነገር አለ። ስለዚህ ፍርድ ለመስጠት አትቸኩል። ምክር ቁጥር 4፣ በንቃት አዳምጥ። ይህ ምናልባትም ከሁሉም በላይ አስፈላጊው ምክር ነው። አብዛኛው ሰው ማውራት ይወዳል። ጥቂቶች ብቻ ናቸው ማዳመጥ የሚወዱት። በጥሞና ማዳመጥ ከልብ የመነጨ ፍላጎት ያሳያል። እንዴት በንቃት ማዳመጥ እችላለሁ ብትለኝ፣ ሲያወራ አትቆራርጠው፣ ዓይንህን ከዓይኑ አታንሳ፣ የሰውነትን ቋንቋ ክፍት አድርግ። ከንግግሩ በኋላም ተጨማሪ ጥያቄዎችን ለመጠየቅ ሞክር። ምክር ቁጥር 5፣ ስሙን አስታውስ። የሰው ስም ለሱ በጣም ጣፋጭ ቃል ነው። አንድን ሰው ስሙን ጠርተህ ማነጋገር ከቻልክ ከፍተኛ አክብሮት እና ትኩረት ያሳያል። አዲስ ሰው ስትገናኝም ስሙን በጥንቃቄ ስማና በንግግርህ ውስጥ ጥቂት ጊዜ ተጠቀምበት። ምክር ቁጥር 6፣ ከልብ አመስግን። ሁሉም ሰው አድናቆት ይወዳል። አንድን ሰው በእውነት የሚያምርበትን ነገር ከልብ አመስግነው። ልብሱን፣ አመለካከቱን፣ ስራውን ወይም ችሎታውን። ነገር ግን አመስጋኝነትህ ከልብ መሆን አለበት። ሰዎች የውሸት አመስጋኝነትን በፍጥነት ይረዳሉ። ምክር ቁጥር 7፣ የዓይን ንክኪን ፍጠር። የዓይን ንክኪ መፍጠር በራስ መተማመንን እና ትኩረትን ያሳያል። ከሰዎች ጋር ስትነጋገር ዓይንህን ከዓይናቸው አታንሳ። ይህ አንተ አስፈላጊ ነህ፣ እያዳመጥኩህ ነው የሚል መልእክት ያስተላልፋል። ምክር ቁጥር 8፣ ፈገግ ማለትን አትርሳ።
ፈገግታ ሁለንተናዊ ቋንቋ ነው። ሰዎች ፈገግ የሚሉ ሰዎችን ይወዳሉ ይባላል። ፈገግታ አንተን ተደራሽና ተወዳጅ ያደርጋል። አንድ ጥናት እንደሚያሳየው ከሆነ ፈገግ የሚሉ ሰዎች የበለጠ አስተማማኝና ብቁ ሆነው ይታያሉ ይላል። ስለዚህ ፈገግ ለማለት ሞክር። ምክር ቁጥር 9 እውነተኛ ሁን። ሰዎች እውነተኛ ሰዎችን ይወዳሉ። ማንነትህን ለመደበቅ ጭንብል አትልበስ። ድክመቶችህን አምነህ ተቀበል። ስህተቶችህን አምነህ ተው። ይህ ሰዎች አንተን እንዲተማመኑና እንዲወዱህ ያደርጋል። ምክር ቁጥር 10 ሰዎች ስለ ራሳቸው እንዲናገሩ አድርግ። ሰዎች ስለ ራሳቸው ማውራት ይወዳሉ። በተለይ በአዲስ ግንኙነት መጀመሪያ ላይ ስለ ራሳቸው እንዲያወሩ አበረታታቸው። ስለ ራሳቸው፣ ስለ ቤተሰባቸው፣ ስለ ትርፍ ጊዜ ማሳለፊያቸው ጠይቃቸው። ከዚያም በትኩረት አዳምጣቸው። ምክር ቁጥር 11 ለሌሎች እርዳታ አቅርብ። ሰዎች ለሚረዷቸው ሰዎች አዎንታዊ ስሜት ይፈጥራሉ። ትንሽ የእርዳታ ብትሰጥ እንኳ፣ ለምሳሌ በር መክፈት፣ አንድ ነገር ማንሳት ወይም ምክር መስጠት፣ ይህ ሰዎች ለአንተ አዎንታዊ ስሜት እንዲፈጥሩ ያደርጋል። ስለዚህ በቻልከው አቅም ለሰዎች መርዳትን አትርሳ። ምክር ቁጥር 11 ትሁት ሁን። ትህትና ከሁሉ የሚበልጥ ባህሪ ነው። ስኬትህን አትኩራራበት። ሀብትህን አታውራ። ከሁሉም በላይ መሆንህን አታሳይ። ትሁት ሰዎች ሁሉም ይወዳቸዋልና። እንግዲህ ውድ ተመልካቾቼ በሰዎች ተወዳጅ እንድትሆኑ የሚረዷችሁን 12 ምክሮች እነዚህ ነበሩ። አሁን አንድ አስፈላጊ ነገር ላስታውሳችሁ እፈልጋለሁ። ተወዳጅነት ማለት ሁሉም ሰው ሊወድህ ይገባል ማለት አይደለም። አንዳንድ ሰዎች ቢወድህ ይሻላል። ሁሉንም ሰው ማስደሰት አትችልም እና ይህ ሙሉ በሙሉ የተለመደ ነው። ከሁሉ የሚበልጠው ነገር እውነተኛ መሆንህ ነው። ማንነትህን ጠብቀህ እውነተኛ ሆነህ ሌሎችን በአክብሮት ብትይዝ በተፈጥሮ ተወዳጅ ትሆናለህ። እነዚህን ምክሮች በተግባር ለመጠቀም ሞክሩ። ቀስ በቀስ አንድ በአንድ ልማዳችሁ አድርጓቸው። ግንኙነታችሁ እንዴት እንደሚሻሻል ታያላችሁ። እንግዲያውስ ለዛሬ ያዝኳቸው ነጥቦች እነዚህ ናቸው። ይህ ቪዲዮ ከወደዳችሁት ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ በዛሬ ቪዲዮ አስተያየት ካላችሁ እንዲሁም በቀጣይ ቪዲዮ ስለምን ልሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ ያልኩኝ። እስከ ቀጣይ ቪዲዮ ድረስ ሰላም ቆዩልኝ።